ሰላም ሰላም የተወደዳችሁ የሃትሪክ ስፖርት የዩቲዩብ ገጽ ተከታታዮቻችን፣ ሃትሪክ ስፖርት ከዩቲዩብ ገጽ በተጨማሪ በwww ሃትሪክ ስፖርት ኦፊሻል ዶት ኮም እና በwww ቤስት ስፖርት ኢቲ ዶት ኮም በድረገጾቻችን ያገኙናል። በሁለቱም ስሞች የተከፈቱ የፌስቡክ እና የቴሌግራም ገጾችም አሉን። በኢትዮጵያ የመጀመሪያዋ ባለቀለም የስፖርት ጋዜጣ የሆነችውን ሃትሪክ ስፖርትን ደግሞ ዘወትር ቅዳሜ ማለዳ ያገኟታል። የሃትሪክ ስፖርት የዩቲዩብ ገጽን ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ እንዲሆኑ ጋበዝኖት። የአውሮፓ ሊግ ዋንጫ አስከፊ ቡድን መሆናችንን አያስረሳም ይላሉ ፖርቱጋላዊ አሰልጣኝ ሩበን አሞሪም ደካማ የሊግ ጉዟቸው በቀጣዩ ውድድር ዘመን ጅማሬውም የሚቀጥል ከሆነ ከኃላፊነታቸው ሊለቁ እንደሚችሉ ተናግረዋል። ሰይጣናቱ ባሳለፍነው እሁድ በድጋሚ በኦልድ ትራፎርድ በግራሃም ፖተር ዌስትሃም ዩናይትድ የ2-0 ሽንፈት ማስተናገዳቸው ይታወሳል። በሊጉ የመጨረሻ 8 ጨዋታዎችንም ማሸነፍ ሳይችሉ ቀርተዋል። ይህ ታላቅ ክለብ ነው። ሽንፈትን መልመድ ከባድ ነገር ነው። በሜዳችን ብዙ ጨዋታዎች መሸነፍ እየተላመደን ነው። እንደ ማንቸስተር ዩናይትድ ጨዋታዎችን መሸነፍን ካልፈራን ምንም ልንፈራ አንችልም። ለትልቅ ክለብ እጅግ አደገኛው ነገር ይህ ነው። የአሞሪም ቡድን ከፈረንጆቹ ጥር 26 ጀምሮ በሊጉ ማሸነፍ የቻሉት መውረዳቸውን ያረጋገጡ ኢፕስዊች ታውንና ሌስተር ሲቲን ብቻ ነው። በፕሪሚየር ሊጉ 7 ጨዋታዎችን ከዚያ በኋላ ባለማሸነፍ የቀደመ የራሳቸውን መጥፎ ሪከርድ ተጋርተዋል። እዚህ ያለ ሰው በሙሉ ስለ ሁሉም ነገር ኮስተር ያለ ምልከታ ሊኖር ይገባል። ሁሉም የሚያስበው ስለ አውሮፓ ሊጉ ፍጻሜ ብቻ ነው። ፍጻሜው ትልቁ ጉዳይ አይደለም። ልናስባቸው የሚገቡ ብዙ ትልልቅ ነገሮች አሉብን። በክለቡ ታሪክ ወሳኝ ጊዜ ላይ እንገኛለን። በክረምቱ በሚገባ መጠናከር አለብን። ምክንያቱም በቀጣዩ ውድድር ዘመን ይህን መምሰል የለብንም። በዚህ መልኩ ከጀመርን ለሌሎች ሰዎች ቦታውን ስለመልቀቅ ማሰብ አለብን። ለአሸናፊዎች 3 ነጥቦች መሰጠት ከጀመረበት ጊዜ አንስተው ከ1930-31 በኋላ እና ከወረዱበት የውድድር ዘመን በ42 ጨዋታዎች 29 ነጥቦች ከሰበሰቡ በኋላ አስከፊ የውድድር ዘመናቸው ሆኖ እየተመዘገበ ይገኛል። ዩናይትድ 39 ነጥቦችን ሰብስቦ 16ኛ ስፍራ ላይ ተቀምጧል። የአውሮፓ ሊግ ፍጻሜ ተፋላሚ ቶተንሃም ሆትስፐር እና 3 ወራጅ ቡድኖች ብቻ ከበታች ተቀምጠዋል። አሞሪም በሁኔታው እጅግ ማፈራቸውንም ተናግሯል። ፖርቱጋል በግንቦት 21 የቢልባኦ ፍጻሜ ምንም አይነት ውጤት ቢመጣ ያለውን ችግር እንደማይቀይር ይናገራሉ። የቀድሞ ክለቡ ጊዜያዊ አሰልጣኝ ራልፍ ራኒክ ቡድኑ የሚያስፈልጉ ሙሉ ቀዶ ጥገና መሆኑን መናገራቸውም አይዘነጋም። በ21 የሶልሻየርን ስንብት ተከትሎ ኦስትሪያዊ በጊዜያዊነት ቡድኑን ተረክቦ እንደነበርም የሚታወቅ ነው። ከወረዱበት በመቀጠል አስከፊ የውድድር ዘመን ስታቶች ማንቸስተር ዩናይትድ ከ1973-74-20 በኋላ በአንድ የውድድር ዘመን በርካታ 17 ጨዋታዎችን ተሸንፏል። በወቅቱ ወደ ሁለተኛው ዲቪዥን መውረዳቸውም ይታወሳል። በፕሪሚየር ሊጉ በሜዳቸው 9 ሽንፈት ያስተናገዱ ሲሆን ከ1930-31፣ 33-34 እና 62-63 እኩል በመጥፎ ሪከርድነት ተመዝግበዋል። የሩበን አሞሪም ቡድን አሁን ላይ በሊጉ በ7 ተከታታይ ጨዋታዎች ማሸነፍ አልቻለም። 2ቱን አቻ ሲወጣ በ5ቱ ተሸንፏል። በሊጉ ከ1992 መስከረም እስከ ህዳር ወር በኋላ በመጥፎነት ሪካርዱንም ተጋርቷል። በዚያን ጊዜ ግን 5ቱን አቻ ወጥተው ሽንፈት ያስተናገዱት በ2ቱ ብቻ ነበር። በኦልድ ትራፎርድ በ12 ጨዋታዎች 1-0 የተመሩ ሲሆን ከወረዱ የዘንድሮው ሌስተር ሲቲ 15 በመቀጠል ተቀምጧል። በ23-24 በተመሳሳይ 11 ጊዜ በኤሪክ ቴን ሃግ ስር በኦልድ ትራፎርድ ባደረጓቸው ጨዋታ 1-0 ነበር። ከ2006-07 በኋላ በሊጉ ዌስትሃም ዩናይትድ በኦልድ ትራፎርድ ሲያሸንፍ ለመጀመሪያ ጊዜ ነው። ከ16 የሊግ 3 አቻ እና 13 ሽንፈት በኋላም የመጀመሪያ ድላቸውን አግኝተዋል። በቶፕ ዲቪዥን በደርሶ መልስ ጨዋታ ሲያሸንፉ ይህ ለ5ኛ ጊዜ ሲሆን 1926-27 28-29-76-77 እና 2006-07 ተመሳሳይ ገድልን መፈጸም ችለዋል። የአውሮፓ ሊግ ፍጻሜ በርቀት የክለባችን ትንሹ ችግር ነው ይላሉ አሞሪም። የፕሪሚየር ሊጉን ደረጃ ከተመለከቱ በኋላ ምን እንደሚሰማቸው ጥያቄ ቀርቦላቸው አሞሪም ሲመልሱ የማንቸስተር ዩናይትድ አሰልጣኝ መሆን ይህን ደረጃ ሲመለከት ምን ያስባል? ውርደት ነው። ዩናይትድ በአውሮፓ ሊግ ፍጻሜ ቶተንሃምን ማሸነፍ የሚችል ከሆነ በቀጣይ ዓመት በሻምፒየንስ ሊጉ መሳተፉን የሚያረጋግጥ ይሆናል። ይህ ደግሞ ለክለቡ እስከ 100 ሚሊዮን ፓውንድ ገቢን ያመጣለታል። 5 የሜዳሊያ ጨዋታ የተገኙ ገቢዎቹም ቀላል አይደሉም። ሄሎ የኔ ልጅ። ሄሎማ፣ ገንዘቡ ደረሰሽ? አዎ የኔ ልጅ ደረሰኝ። ለማረጋገጥ ከመደወሌ ቀደመኝ። ምን መቅደም ብቻ፣ እረ ጨምሮም ሸለመኝ። ባይቴ የላኩልሽ ገንዘብ ደርሶሻል?
አዎ ደርሶኛል። በዛም ላይ ሸልሞኛል። እንዴ ማን ነው እሱ? ቴሌብር ነዋ። ከወዳጅ ዘመድ ከባህር ማዶ በቴሌብር ዓለም አቀፍ ሐዋላ፣ ከወዳጅ ዘመድ በቪዛ በቴሌብር ሬሚት፣ በዌስተርን ዩኒየን እንዲሁም ከአጋር የገንዘብ አስተላላፊ ድርጅቶች በኩል የተላከሉትን ገንዘብ በቴሌብር ሲቀበሉ ልዩ ሲሳይ ይኸውልዎ። የተላከሉትን ገንዘብ 11% በስጦታ በቴሌብር ሱፐር አፕ ዕድል ጨዋታ ደግሞ እያንዳንዳቸው 480 ሺህ ብር ዋጋ ያላቸው የበረራ ትኬቶች፣ 5 የኩሪፍቱ ዋተር ፓርክ የቤተሰብ ፓኬጆች እንዲሁም የ5000 ኤሌክትሮኒክስ ገንዘብና 300 ያልተገደበ ጥቅል ስጦታዎች ተዘጋጅተዋል። ከባህር ማዶ በቪዛ በቴሌብር ሬሚት፣ በዌስተርን ዩኒየን፣ በኦን አፍሪክ እንዲሁም በቲዩንስ አጋር ገንዘብ አስተላላፊ ድርጅቶች በኩል የተላከሉትን ገንዘብ በቴሌብር ይቀበሉ። በእጥፍ ድርብ ስጦታዎች ይንበሽበሹ። ቴሌብር ፈጣን፣ ቀላል፣ ምቹና አስተማማኝ። ኢትዮ ቴሌኮም። ሰር ጂም ራትክሊፍና የግሌዘር ቤተሰቦች ክለቡ ባለፉት 5 ዓመታት እስከ 370 ሚሊዮን ፓውንድ ኪሳራ ማስመዝገቡን መግለጻቸው የቅርብ ጊዜ ትዝታ ነው። የዩናይትድ ተጫዋቾች ጨዋታዎችን ይመርጣሉ በሚልም ይከሰሳሉ። ዩናይትድ ከፌርጉሰን ጡረታ በኋላ በርካታ አሰልጣኞችን ቢቀያየሩም ከድጡ ወደ ማጡ የሆነ ጉዟቸውን ግን ማስቀረት አልቻሉም። የቀድሞ የሊቨርፑል አማካይ ዳኒ መርፊ ለቢቢሲ ማች ኦፍ ዘ ዴይ ከአሞሪም ጋር ተያይዞ በአንዳንድ የአሞሪም ቃለ ምልልሶች ግራ አጋባለሁ፣ ኔጋቲቭ ነገሮችን ብቻ ይናገራሉ። እንዲህ ያሉ አሰልጣኞች ብዙ ጊዜ አልመለከትም። መፍትሄ የሚሆኑ ሀሳቦችን ማቅረብ ግድ ይላል። ስለ ወደፊቱ መናገር ያስፈልጋል። በቋሚነት ኔጋቲቭ ነገሮችን ብቻ መናገር ተገቢ አይደለም ሲሉ ተናግረዋል። ቦሎኛ ከኤሲ ሚላን ጋር ያደረገውን የኮፓ ኢታሊያ የፍጻሜ ጨዋታ 1-0 በሆነ ውጤት በማሸነፍ ሻምፒዮን ሆኗል። የቦሎኛን የማሸነፊያ ጎሎች ዳን ኖርዌይ ከመረብ ማሳረፍ ችሏል። በሆነ ሶስተኛ የኮፓ ኢታሊያ ዋንጫውንም አሳክቷል። ከ51 ዓመታት በኋላ ለመጀመሪያ ጊዜም የዋንጫ ባለ ክብር ሆኗል። በክለቡ ታሪክ አጠቃላይ 17ኛ ዋንጫቸው ሆኖ ተመዝግቧል። ኤሲ ሚላን ኮፓ ኢታሊያውን ዋንጫ ካሸነፈ 22 ዓመታት ተቆጥረዋል። ሚላን የኮፓ ኢታሊያ ፍጻሜ ጨዋታን 10 ጊዜ በመሸነፍ በታሪክ በርካታ የተሸነፉ ቡድን ለመሆንም ተገዷል። የስፔኑ ክለብ ላስ ፓልማስ ከስፓኒሽ ላሊጋ ውድድር መውረዱ ተረጋግጧል። ዲፖርቲቮ አላቬስ ከቫሌንሺያ ጋር ያደረገውን ጨዋታ ማሸነፉን ተከትሎ ላስ ፓልማስ ሌላኛው ወራጅ ክለብ ሆኗል። ላስ ፓልማስ ከ2 ዓመታት ቆይታ በኋላ ወደ ስፔን ሴጉንዳ ዲቪዚዮን ወርዷል። ሪያል ቫላዶሊድን በመከተልም ከሊጉ የወረደ ሁለተኛው ክለብ ሆኗል። የሪያል ማድሪዱ የተከላካይ ስፍራ ተጫዋች ራውል አሴንሲዮ ክስ እንደተመሰረተበት ይፋ ሆኗል። ተጫዋቹ እድሜያቸው ያልደረሰ ታዳጊዎችን ያልተገባ ምስል አጋርቷል በሚል ክስ ቀርቦበት ምርመራ ሲደረግበት እንደነበር ይታወሳል። አሁን ላይ ፍርድ ቤቱ ሲያደርጉ የነበረው ምርመራ ማጠናቀቁና ተጫዋቹና ሌሎች 3 አጋሮቹ ላይ ክስ መክፈቱን አስታውቋል። ፍርድ ቤቱ ተጫዋቹ በተጋራው ምስል ላይ ተሳትፎ እንዳለው ማስረጃ ማግኘቱም ተዘግቧል። እንግሊዛዊ ባየር ሙኒክ የተከላካይ ስፍራ ተጫዋች ኤሪክ ዳየር የፍሬንች ሊጓኑ ተሳታፊ ሞናኮ መቀላቀሉ ይፋ ሆኗል። በባየር ሙኒክ ያለው ኮንትራት የተጠናቀቀው ዳየር በነፃ ዝውውር ሞናኮን መቀላቀሉን ተረጋግጧል። የቀድሞ የቶተንሃም ሆትስፐር የተከላካይ ስፍራ ተጫዋች ዳየር በሞናኮ ቤት እስከ 28 የሚያቆየውን የ3 ዓመት ውል መፈረሙ ነው ይፋ የተደረገው። ማንቸስተር ዩናይትድ ቡድኑ የአውሮፓ ሊግ ዋንጫን ካሸነፈ ከፍተኛ የደሞዝ ክፍያ ጭማሪ እንደሚያደርግ አስታውቋል። የኦልድ ትራፎርዱ ክለብ ተጫዋቾች የአውሮፓ ሊግን ክብር የሚያሳኩ ከሆነ በአጠቃላይ እስከ 30 ሚሊዮን ፓውንድ የሚደርስ የደሞዝ ጭማሪ ክፍያ እንደሚያገኙ ተዘግቧል። አሰልጣኝ ሩበን አሞሪምና የአሰልጣኝ ቡድን አባላቶቻቸው እንደዚሁ የ25% ደሞዝ ጭማሪ እንደሚደረግላቸው ተዘግቧል። የአውሮፓ ሊግ ፍጻሜ ጨዋታ በቀጣዩ ሳምንት ረቡዕ ምሽት 4 ሰዓት ላይ በስፔኑ የባስክ ከተማ ክለብ አትሌቲክ ቢልባኦ ስታዲየም ሳን ማሜስ እንደሚካሄድ ይታወቃል።